መርሐባ። አረበኛ ቋንቋን በደንብ መናገር ከፈለጉ በአረበኛ ቋንቋ እንዴት የሆነን ነገር አለኝ፣ አለው፣ አላት እንደሚባል ማወቅ አለባቸው። በዛሬው ቪዲዮ እንዴት አረበኛ ተናጋሪዎች ይህንን በአረበኛ እንደሚሉት አሳያቸዋለሁ። ቪዲዮን ላይክ በማድረግ ይጀምሩ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የአረበኛ ትምህርቶችን ይከታተሉ። የሆነን ነገር መኖሩን ወይንም አለኝ፣ አለው፣ አላት ማለቱን ለማመላከት በብዛት ጥቅም ላይ የሚውለው ቃል ዒንድ የሚለው ነው። ዒንዲ እኔ አለኝ፣ ዒንዲ፣ ዒንደክ አንተ አለህ፣ ዒንደክ፣ ዒንዲክ አንቺ አለሽ፣ ዒንዲክ፣ ዒንደህ እሱ አለው፣ ዒንደህ፣ ዒንደሃ እሷ አላት፣ ዒንደሃ፣ ዒንድና እኛ አለን፣ ዒንድና፣ ዒንድኩም እናንተ አላችሁ፣ ዒንድኩም፣ ዒንድሁም እነሱ አላቸው፣ ዒንድሁም። እሺ እነዚህም በምሳሌዎች እናያቸው። ዒንዲ ሰያራ እኔ መኪና አለኝ፣ ዒንዲ እኔ አለኝ እንደማለት ነው። ሰያራ መኪና፣ እኔ መኪና አለኝ። ዒንዲ ወቅት ልየውም፣ ዒንዲ ወቅት ልየውም እኔ ዛሬ ጊዜ አለኝ። ዒንዲ እኔ ዘንድ፣ ወቅት ጊዜ፣ አልየውም ዛሬ፣ እኔ ዛሬ ጊዜ አለኝ። ዒንደክ ጀዋል አንተ ስልክ አለህ። ዒንደክ ሰዲቅ ፊ አዲስ አበባ፣ ዒንደክ ሰዲቅ ፊ አዲስ አበባ አንተ አዲስ አበባ ጓደኛ አለህ። ዒንደክ አንተ አለህ፣ ሰዲቅ ጓደኛ ማለት ነው። ፊ ውስጥ አዲስ አበባ ውስጥ ጓደኛ አለህ። ዒንዲክ ኪታብ ጀሚል አንቺ ቆንጆ መጽሐፍ አለሽ። ዒንዲክ አንቺ አለሽ፣ ኪታብ መጽሐፍ፣ ጀሚል ቆንጆ። ዒንዲክ ኡኽት ሰጊራ አንቺ ትንሽ እህት አለሽ። ዒንዲክ ኡኽት ሰጊራ አንቺ ትንሽ እህት አለሽ። ዒንዲክ አንቺ አለሽ፣ ኡኽት እህት፣ ሰጊራ ትንሽ ማለት ነው። ዒንደህ ፍሉስ ከሲራ እሱ ብዙ ገንዘብ አለው። ዒንደህ ፍሉስ ከሲራ እሱ ብዙ ገንዘብ አለው። ዒንደህ እሱ አለው፣ ፍሉስ ገንዘብ፣ ከሲራ ብዙ ገንዘብ አለው። ዒንደህ ቤት ጀዲድ እሱ አዲስ ቤት አለው። ዒንደህ ቤት ጀዲድ እሱ አዲስ ቤት አለው። ዒንደህ እሱ አለው፣ ቤት ቤት፣ ጀዲድ አዲስ ቤት አለው። ዒንደሃ ቂጣ ዒንደሃ ቂጣ እሷ ድመት አላት። ዒንደሃ ቂጣ እሷ ድመት አላት። ዒንደሃ ሰያራ ጀዲዳ ዒንደሃ ሰያራ ጀዲዳ እሷ አዲስ መኪና አላት። ዒንደሃ እሷ አላት፣ ሰያራ መኪና፣ ጀዲዳ አዲስ መኪና አላት። ዒንድሁም አውላድ ከሲር እነሱ ብዙ ልጆች አሏቸው። ዒንድሁም እነሱ አላቸው፣ አውላድ ልጆች፣ ከሲር ብዙ ልጆች አሏቸው። ዒንድሁም በይት ፊ ደሴ እነሱ ደሴ ቤት አላቸው። ዒንድሁም እነሱ አላቸው፣ በይት ቤት፣ ፊ ውስጥ ደሴ ውስጥ። ዒንደሁም በይት ፊ ደሴ እነሱ ደሴ ውስጥ ቤት አላቸው። ዒንድኩም መጥዐም ቀሪብ ዒንድኩም መጥዐም ቀሪብ እናንተ ቅርብ ምግብ ቤት አላችሁ። ዒንድኩም እናንተ አላችሁ፣ መጥዐም ምግብ ቤት፣ ቀሪብ ቅርብ ምግብ ቤት አላችሁ። ዒንድኩም መጥዐም ቀሪብ እናንተ ቅርብ ምግብ ቤት አላችሁ። ዒንድኩም ወቅት ባዕዴን እናንተ በኋላ ላይ ጊዜ አላችሁ። ዒንድኩም ወቅት ባዕዴን እናንተ በኋላ ላይ ጊዜ አላችሁ። ዒንድኩም እናንተ አላችሁ፣ ወቅት ጊዜ፣ ባዕዴን በኋላ
በኋላ ላይ ጊዜ ያላችሁ ጥያቄ መጠየቅ ሲፈልግ ማለት ነው። عندنا درس اليوم እኛ ዛሬ ትምህርት አለን። عندنا درس اليوم እኛ ዛሬ ትምህርት አለን። عندنا እኛ አለን درس ትምህርት اليوم ዛሬ عندنا بيت كبير እኛ ትልቅ ቤት አለን። عندنا بيت كبير እኛ ትልቅ ቤት አለን። عندنا እኛ አለን ቤት كبير ትልቅ ቤት አለን። እስካሁን ያየናቸው አሁን ላይ ያለንን ነገር ስንገልጽ ነው። ማለትም አሁን መኪና አለኝ፣ አሁን ገንዘብ አላት፣ አሁን ቤት አላቸው እንደምንለው ማለት ነው። ነገር ግን ያለን ነገር በፊት የነበረ ከሆነስ በአማርኛ ምንድነው የምንለው? ነበረኝ። አሁን አለኝ፣ በፊትስ ነበረኝ ነው የምንለው። እና ይህንን በአረበኛ ነበረኝ እንዴት ነው የምንለው? እሱን አሁን እናያለን። ምንድነው የምናደርገው? ዐንዲ ማለት ነው እኔ አለኝ አይደለ? ነበረኝ ለማለት ምንድነው የምናደርገው? ካነን ከኋላ እንቀጥላለን። ካነን ከኋላ ካነ ዐንዲ እኔ ነበረኝ። ዐንዲ እኔ አለኝ። ካነ ዐንዲ እኔ ነበረኝ። ካነ ዐንደክ አንተ ነበረ። ካነ ዐንዲክ አንቺ ነበረሽ። ካነ ዐንደህ እሱ ነበረው። ካነ ዐንደሃ እሷ ነበራት። ካነ ዐንድና እኛ ነበረን። ካነ ዐንድኩም እናንተ ነበራችሁ። ካነ ዐንድሁም እነሱ ነበራችሁ። ባጭሩ የምናደርገው ነገር ምንድነው? በፊት መሆኑን ለማመላከት ካነን ከኋላ መቀጠል ብቻ። ዐንድ የሚለው አይቀየርም። ካነ የሚለውን ከኋላ መቀጠል ብቻ። ካነ ዐንደ አሁን እንዳየናቸው ማለት ነው። ለምሳሌ ምሳሌውን ስናይ ግልጽ ይሆንላችኋል። ካነ ዐንዲ ሰያራ እኔ መኪና ነበረኝ። ካነ ዐንዲ ሰያራ እኔ መኪና ነበረኝ። ካነ ነበረ ባለፈው ትምህርት እንዳየነው። ዐንዲ እኔ ዘንድ ሰያራ መኪና እኔ መኪና ነበረኝ። ካነ ዐንደክ ጀዋል አንተ ስልክ ነበረ። ካነ ዐንደክ ጀዋል አንተ ስልክ ነበረ። ካነ ዐንዲክ ኪታብ ጀሚል አንቺ ቆንጆ መጽሐፍ ነበረሽ። ካነ ዐንደህ ፍሉስ ከሲራ እሱ ብዙ ገንዘብ ነበረው። ካነ ዐንደህ ፍሉስ ከሲራ እሱ ብዙ ገንዘብ ነበረው። ካነ ዐንደሃ ቂጣ እሷ ድመት ነበራት። ካነ ዐንደሃ ቂጣ እሷ ድመት ነበራት። ቅድም እንዳየነው ዐንደሃ ቂጣ ምንድነው? እሷ ድመት አላት ነው። ነበራት ለማለት ከኋላ ካነን እንቀጥላለን። ካነ ዐንደሃ ቂጣ እሷ ድመት ነበራት። ካነ ዐንደሁም አውላድ ከሲር እነሱ ብዙ ልጆች ነበሯቸው። ካነ ዐንደሁም አውላድ ከሲር እነሱ ብዙ ልጆች ነበሯቸው። ካነ ዐንድኩም መጥዐም ቀሪብ እናንተ ቅርብ ምግብ ቤት ነበራችሁ። ካነ ዐንድኩም መጥዐም ቀሪብ እናንተ ቅርብ ምግብ ቤት ነበራችሁ። ካነ ዐንደና በይት ከቢር እኛ ትልቅ ቤት ነበረን። ካነ ዐንደና በይት ከቢር እኛ ትልቅ ቤት ነበረን። ስለዚህ አሁን ላይ ያለን ነገር ከሆነ አለኝ ለማለት ከሆነ ዐንዲ ብቻውን እንጠቀማለን። በፊት ያለን ነገር ከሆነ ግን ካነን ከኋላ እንቀጥላለን። ካነ ዐንዲ፣ ካነ ዐንዱህ፣ ካነ ዐንድና፣ ካነ ዐንድሁም ባየናቸው መሰረት ማለት ነው። ወደፊት ይኖረናል ለማለትስ ምንድነው የምናደርገው? ከኋላ ራህ የኩን ወደፊት መሆኑን ለማመላከት ራህ የኩን የሚለውን ቃል መቀጠል ነው። ሌላ ምንም የሚቀየር ነገር የለም። ዐንዲ ሰያራ መኪና አለኝ። ካነ ዐንዲ ሰያራ
መኪና ነበረኝ። መኪና ይኖረኛል ለማለት ከኋላ ምንም መቀጠል ካነን እናነሳውና ዒንዲ ላይ ራህ የኩን ዒንዲ እኔ ይኖረኛል። ራህ የኩን ዒንዲ እኔ ይኖረኛል። ራህ የኩን ዒንደክ አንተ ይኖርሃል። ራህ የኩን ዒንዲክ አንቺ ይኖርሻል። ራህ የኩን ዒንደህ እሱ ይኖረዋል። ራህ የኩን ዒንደሃ እሷ ይኖራታል። ራህ የኩን ዒንድና እኛ ይኖረናል። ራህ የኩን ዒንድኩም እናንተ ይኖራችኋል። ራህ የኩን ዒንድሁም እነሱ ይኖራቸዋል። በቃ እነዚህ ላይ ቃላቶችን ከመጨረሻ መቀጠል ብቻ ነው። ሌላ ምንም የተለየ ነገር የለውም። አሁንም የቅድሙ ምሳሌ ላይ ራህ የኩን የሚለውን እያስገባን እኔ እሺ ራህ የኩን ዒንዲ ሰያራ እኔ መኪና ይኖረኛል። ራህ የኩን ዒንዲ ይሄ ሶስቱ ባንድ ላይ ይኖረኛል የሚለውን ነው የሚያመላክተው። ራህ የኩን የሚለው ቅድም እንዳልኳችሁ ወደፊት መሆኑን ለማመላከት ነው የምንቀጥለው። ባለፈው አንድን ነገር ነበር፣ ነው፣ ይሆናል የሚለውን ስናይ በደንብ ስላየ ነው ያለፈውን ቪዲዮ ማየት ትችላላችሁ። ራህ የኩን ዒንደክ ጀዋል አንተ ስልክ ይኖርሃል። ራህ የኩን ዒንደክ ጀዋል አንተ ስልክ ይኖርሃል። ራህ የኩን ዒንዲክ ኡኽት ሰጊራ አንቺ ትንሽ እህት ይኖርሻል። ራህ የኩን ዒንደህ ፍሉስ ከሲራ እሱ ብዙ ገንዘብ ይኖረዋል። ራህ የኩን ዒንደህ እሱ ይኖረዋል። ፍሉስ ገንዘብ፣ ከሲራ ብዙ ገንዘብ፣ እሱ ብዙ ገንዘብ ይኖረዋል። ራህ የኩን ዒንደሃ ቂጣ እሷ ድመት ይኖራታል። ራህ የኩን ዒንደሃ እሷ ይኖራታል ቂጣ ድመት። ራህ የኩን ዒንድሁም አውላድ ከሲር እነሱ ብዙ ልጆች ይኖራቸዋል። ራህ የኩን ዒንድሁም እነሱ ይኖራቸዋል አውላድ ልጆች፣ ከሲር ብዙ ልጆች። ራህ የኩን ዒንድኩም መጥዓም ቀሪብ እናንተ ቅርብ ምግብ ቤት ይኖራችኋል። ራህ የኩን ዒንድኩም እናንተ ይኖራችኋል መጥዓም ምግብ ቤት፣ ቀሪብ ቅርብ ምግብ ቤት። ራህ የኩን ዒንደና በይት ከቢር እኛ ትልቅ ቤት ይኖረናል። ራህ የኩን ዒንድና እኛ ይኖረናል በይት ከቢር ትልቅ ቤት ይኖረናል። ስለዚህ አንድ ነገር አለኝ፣ ነበረኝ፣ ይኖረኛል የሆነ ወይም መኖርን የሚያመላክቱ ቃላቶች እንዴት እንደምንጠቀም አይተናል። እናንተ የምታደርጉት ምንድነው? አሁን ላይ አለኝ ለማለት ከሆነ ዒንዲ እንላለን። ነበረኝ ካነን ከኋላ እንቀጥልና ካነ ዒንዲ እንላለን። ይኖረኛል ለማለት ደግሞ ከኋላ ራህ የኩን የሚለውን ቀጥለን ራህ የኩን ዒንዲ እንላለን። ከዛ በኋላ የምናስገባው ቃል ተመሳሳይ ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። እንደተረዳችሁ ተስፋ አደርጋለሁ። በተለያዩ ቃላት እየደጋገማችሁ ተለማመዷቸው። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ ማድረግ እንዳይረሱ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ይህንን ቪዲዮ አረበኛ ቋንቋ መማር አለበት ለምትሉ ሰው ሼር አድርጉለት። አሹፉኩም ፊል ቪዲዮ ጃይ። መዐ ሰላም